በሀገራችን ከሚዘወተሩ ምግቦች አንዱ ገንፎ ከምግብነት ባለፈ ከሰው ልጅ የቀብር ስነ ስርዓት ጋር እንደሚመሳሰል ሰምቼ ተገርሜያለሁ። ምን ሲሉ አሰቡት ብዬም ለእናንተ ላካፍላችሁ ነው። ገንፎን መመገብ የተለመደው በቅቤ ነው። ነገር ግን ዛሬ የጾም ገንፎ አሰራር ላካፍላችሁ ነው። ናርዶስ ይልማ ሀምሌት ነኝ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጋብዛለሁ። የጾም ገንፎውን በሶስት አይነት መንገድ ለማዘጋጀት የሚያስፈልጉ ግብአቶች የገብስ እህል፣ ስንዴና በቆሎ የተደባለቀበት ነው። በርበሬ ወይም ሚጥሚጣ ማድረግ ትችላላችሁ። ዘይት፣ ተልባው ሲፈጭ ይሄን ይመስላል። ጨው፣ ኮሰረት፣ ዘይት፣ የፍርኖ ዱቄት። ገንፎውን ለመስራት የከሰል ምድጃ ብንጠቀም ተመራጭ ነው። ገንፎውን እህሉን ለማሸት ትንሽ ኃይል ስለሚጠይቅ ግን የምትሰሩት መጠን ትንሽ ከሆነ በማንኛውም ምድጃ መሆን ይችላል። በምታዩት የኩባያ ልክ ውሃ 4 ጨምሮ እስኪፈላ ገጥሞ መጠበቅ። ውሃው እስኪፈላ ድረስ ደግሞ ተልባው እንዴት እንዳዘጋጀ እኔ ተልባውን መልቀም፣ ከዛ መጥበሻ ማሞቅ፣ የሞቀው መጥበሻ ላይ ተልባውን ጨምሮ እንደዚህ ሞቅ ማድረግ። ከዛ ብክ በምታዩት መልኩ ሲሆን ተልባው አውጥቶ አቀዝቅዞ መፍጨት። ውሃው በምታዩት መልኩ ፈልቷል። ስለዚህ ጨው መጨመር አለበት። 2 ማንኪያ ጨው ነው እዚህ ላይ ገባው። ውሃና ጨው ከተዋሃደ በኋላ በመቀነሻ ኩባያ መቀነስ። እህሉን ለማዋሃድ ያግዛል። ውሃው የተቀነሰ ውሃ በቂ ስላልሆነ በሌላ ምድጃ ውሃ ማፍላት ተገቢ ነው። የገብስ እህሉን ወደ ፈላ ውሃ ጨምሮ በደንብ ማዋሃድ። ገብስ ለምግብ መፈጨት ይረዳል። የሆድ ድርቀትን ይከላከላል። ጤናማ አንጀት እንዲኖረን ያደርጋል። ጠንካራና ጤናማ አጥንቶችን ደግሞ ለመጠበቅ ይረዳል። ይህ ደግሞ የአጥንት በሽታ የመያዝ ዕድላችንን ይቀንሳል። ቀደም ብሎ የተቀነሰውን የፈላ ውሃ ጨው የተቀላቀለበትን ማለት ነው ወደ ድስቱ ጨምሮ ከእህሉ ጋር በደንብ ማሸት እንዲረስ እንዲዋሃድ ማለት ነው። እንግዲህ ገንፎ እንደምታዩት ጉልበት ይጠይቃል። ገንፎ በጣም ውሃ ይፈልጋል ለመብሰል። የፈላ ውሃ ጨምሮ ድስቱን ገጥሞ የተወሰነ ደቂቃ እንዲበስል መተው። ውሃ የተጨመረበት ገንፎ እስኪበስል ድረስ ሌላኛውን ማባያ ማዘጋጀት ይቻላል። ኮሰረቱን፣ እንጨቱንና ቆሻሻውን በምታዩት መልኩ በደንብ ማጽዳት። መጥበሻ ምድጃ ላይ ትንሽ ሞቅ አድርጎ እሱ ላይ ዘይት መጨመር። የሱፍም የኑግም ዘይት ሊሆን ይችላል። የለቀምነውና የጸዳውን ኮሰረት ዘይቱ ላይ መጨመርና ማዋሃድ። ዘይቱ እስኪፈላ መጠበቅ የለበትም። ዘይቱ የኮሰረቱን ሽታ ልክ እንደያዘ ማውጣትና በምታዩት መልኩ በወንፊት ዘይቱና ኮሰረቱን መለየት። ለምግብነት የሚፈለገው ዘይቱ ስለሆነ ወደ ገንፎ ስንመለስ ቅድም ውሃ ተጨምሮበት የጠላለው ገንፎ ይህን መልክ እየያዘ ነው። በደንብ ማሸት። ገንፎ በደንብ መብሰል ስለሚጠይቅ ደጋግሞ ውሃ እየጨመሩ ማብሰል ያስፈልጋል። ለቁርስ፣ በህመም ጊዜ ተጨማሪ ጥንካሬ ለማግኘት፣ ለወለደች እናት እንዲሁም እርሷን ለመጠየቅ ለሚመጡ እንግዶች የሚቀርብ የምግብ አይነት ነው። ሲበስል ይህን መልክ ይዟል። አሁን የመጀመሪያው አይነት ገንፎ ደርሷል። ወደ ማቅረቡ ገንፎ የምናቀርብበት ሳህን ላይ ቅድም በኮሰረት ከተነጠረው ዘይት ላይ የተወሰነ ከስር ማድረግ። ይሄም ገንፎ ሳህኑ ላይ እንዳይጣበቅ ያደርገዋል። ከዛ የተዘጋጀውን ገንፎ ወደ ሳህኑ መጨመር ነው ቀጣዩ። ይሄ ደግሞ የገንፎ በጣም ታዋቂው ሂደት ነው አይደል? አሽከርክሮ በደንብ ያማረ ቅርጽ ማስያዝ። እንዲህ ክብ ከተደረገ በኋላ ለአበላልና ለአቀራረብ ማራኪ እንዲሆን ማንኪያ በመጠቀም ቅርጽ እናስይዘዋለን። ገንፎ ማንኪያው ላይ እየተጣበቀ እንዳያስቸግራችሁ በንጹህ ሳህን ላይ ለብ ያለ ውሃና ዘይት በማድረግ እንዲየነከርን እያወጣን ቅርጽ ማስያዝ ይቻላል። እንዲህ ያማረ ቅርጽ ከያዘ በኋላ የገንፎ ማባያ የሚደረግበትን ቦታ ለማመቻቸት እንዲህ መሀሉን ክፍት ማድረግ። በኮሰረት የተነጠረውን ዘይት በበቂ ሁኔታ መጨመር። እንደ ፍላጎት ሚጥሚጣ ወይም በርበሬ ለማባያነት መጠቀም ይቻላል ከተነጠረው ዘይት ጋር። ገንፎ እንግዲህ ይሄን በመሰለ ሁኔታ አልቋል። ለመበላትም ዝግጁ ሆኗል። ገንፎ እንዲህ መሃሉ ክፍት ሲደረግ የሰው ልጅ መቃብሩን የተቆፈረውን ማባያው ወደ ገንፎ ሲገባ የሰው ልጅም ወደ መቃብሩ ሲገባ
ገንፎ እንዲህ ደግሞ በማንኪያ እየተዛቀ ወደ ውስጥ ሲከተት የቀብር ስነስርዓት ላይ ያስተውላችሁ ከሆነ አፈር እየተዛቀ ወደ መቃብር ይመለሳል። ገንፎ ባጭሩ ምሳሌው የስርዓተ ቀብር ነው። እኔ ይህን ሰምቼ አሳምኖኛል፣ ምን ሲሉ አሰቡትን ብያለሁ። እናንተስ? ወደ ሁለተኛው የጾም ገንፎ አቀራረብ እንሂድ። ልክ እንደ መጀመሪያው ከገብስ እህል የሚዘጋጅ ገንፎ ነው። ገንፎውን ካዘጋጀን በኋላ ማባያው ነው የሚለያየው። አሰራሩ ተመሳሳይ ነው። ለአበላልና ለአቀራረብም ያማረ እንዲሆን በዚህ መልኩ በተመሳሳይ መልኩ እናደርገዋለን። የማባያውን ቦታ ክፍት ማድረግ፣ በኩስረት ከተነጠረው ዘይት ላይ መጨመር፣ 1 ማንኪያ በርበሬ ወይም ሚጥሚጣ ጨምሮ በደንብ ማዋሃድ። ከተዋሃደ በኋላ ቅድም ከተፈጨው ተልባ ላይ 1 ማንኪያ ጨምሮ እሱንም በደንብ ማዋሃድ። እዚህ ላይ ጨው መጨመር አስፈላጊ አይደለም። ሚጥሚጣ ወይም በርበሬው ሲዘጋጅ የራሱ ጨው አለው። የተዘጋጀውን የተልባ ማባያ ወደ መሃል ጨምሮ ለመብልነት ዝግጁ ማድረግ። ሶስተኛውና የመጨረሻው የጾም ገንፎ አይነት በፍርኖ ዱቄት ነው የሚዘጋጀው። በድስት ላይ 4 ኩባያ ውሃ አድርጎ መጣድ። ውሃው እስኪፈላ ድረስ ደግሞ ፍርኖ ዱቄቱ ዝግጅት ይፈልጋል። በአነስተኛ ሙቀት መጥበሻ ጥዶ መጥበሻው ትንሽ ጋለ እስኪል መጠበቅ። ከዛ ፍርኖ ዱቄቱን ጨምሮ ሞቅ ሞቅ ማድረግ። ይሄ የሚጠቅመው ፍርኖ ዱቄት ገንፎ ሲሰራ ካስተዋላችሁ ስኳር ማለት ባህሪ ያለውና ያንን ለማስቀረት እንዲሞቅ ሞቅ ማድረግ ተገቢ ነው። ጨው 2 ማንኪያ ጨምሮ የፈላውን ውሃ መቀነስ። ተመሳሳይ ነው ሂደቱ ከዚህ በኋላ የሚኖረው። ሞቅ ሞቅ የተደረገውን የፍርኖ ዱቄት ውሃ ውስጥ መጨመርና እንዳይጓጉል እየተጠነቀቀን በደንብ ማሸት። ገንፎ በደንብ መብሰል ስለሚጠይቅ ደጋግሞ ውሃ እየጨመሩ ማብሰል ያስፈልጋል። ለአቀራረብም ከቅድም ጋር ተመሳሳይ ሂደት ነው የምንሄደው። ገንፎን መገልበጥ፣ እንደዚህ በክብ ማዘጋጀት፣ ማባያው በኮሰረት የተነጠረው ዘይት ነው። ቅድም እንዳልኳችሁ እንደ ፍላጎት በርበሬ ወይም ሚጥሚጣ ማድረግ ይቻላል። በ3 አይነት መልኩ የተዘጋጀው የጾም ገንፎ ይሄን ይመስላል። እናንተም በዛሬው ቪዲዮ ምን ሲሉ አሰቡት እንዳላችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስክንገናኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩኝ።